የተካረረ የመጣው የሰሜኑ ጉዳይ አሁን ሁለቱ ኃይሎች ሻዕቢያና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆኑን ክሪቲካል ትሪት የተሰኘ የግጭት ሁኔታዎችን የሚተነትን ተቋም አስታውቋል። በትንተና አቅርበናል። ተከታተሉ። የዓለም ጤና ድርጅት በአማራ ክልል ግጭቱ ከተጀመረ ጊዜ አንስቶ የጤና ባለሙያዎች ላይ ያነጣጠሩ ድርጊቶቹ በአስቸኳይ በገለልተኛ አካል ሊመረመሩ ይገባል ሲል ጠየቀ። በዝርዝር ይዘናል። በስደት ላይ የሚገኙት የኢራኑ ልዑል ረዛ ፓህላቪ በሀገሪቱ ውስጥ እየተካሄደ ያለው ግድያና አስከፊ ጭቆና እንዲቆም አስቸኳይ ጣልቃ ገብነት እንደሚያስፈልግ ተማጽነዋል። ዝርዝሩን ይዘናል። ፕሬዝዳንት ሺ ጂንፒንግ እንዳስታወቁት ቻይና ከግንቦት 1 ቀን 2016 ጀምሮ ከ53 የአፍሪካ ሀገራት በሚገቡ ምርቶች ላይ የምትጥለውን የታሪፍ ቀረጥ ታነሳለች ተብሏል። የተወደዳችሁ ይህ ዕለታዊ መረጃዎችን የምታገኙበት ታማኝ የመረጃ ምንጭ ነው። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ወደ ዝርዝር መረጃው እንለፍ። የኤርትራ ወታደሮች ወደ ትግራይ በስፋት መግባታቸውን ዓለም አቀፉ ተቋም ይፋ አደረገ። ሻዕቢያና ህወሓት ጦራቸውን በተለያዩ አቅጣጫዎች ወደ ውጊያ ግንባሮች እያስጠጉ መሆኑን ክሪቲካል ትሪት የተሰኘ የግጭት ሁኔታዎችን የሚተነትን ተቋም አስታውቋል። በኢትዮጵያ መንግስት ላይ ጦርነት ለመክፈት የተስማሙት ሁለቱ ኃይሎች በዋናነት በሁለት አቅጣጫዎች ጦራቸውን ወደ ድንበር አንቀሳቅሰዋል ተብሏል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ኃይሉን አስጠግቷል። በሌላ በኩል ሻዕቢያ ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑን የክሪቲካል ትሪት ሪፖርት ያመለክታል። የኢሳያስ አፈወርቂ አስተዳደር በወልቃይት በኩል ከተከዜ በቅርብ ርቀት ላይ ማስፈሩን የተቋሙ ሪፖርት ያመለከተ ሲሆን በዚያው አቅራቢያ የህወሓቱ አርሚ 7 ታንክ ጭምር ታጥቆ ሸረሪና ላይ በተጠነቀቅ ቆሟል። ሁለተኛው ግንባር ደግሞ በባድመ ድንበር በኩል ሲሆን ሻዕቢያ ጦሩን እስከ መቀለ ድረስ ያስገባው በዚያው አቅጣጫ መሆኑ ተረጋግጧል። ከህወሓት ጀርባ ሆኖ ጦርነቱን ወደ መሃል ሀገር ለመክፋት ከባድመ እስከ አዲግራት ጦር ያስገባው ሻዕቢያ ወታደራዊ ሎጂስቲክሱን በትግራይ መዲና መቀለ ከተማ አስገብቷል ተብሏል። የሻዕቢያ ጦር መቀለ መድረሱን አዲስ ይፋ ባደረገው መረጃ ያረጋገጠው ክሪቲካል ትሪት በአካባቢው ወታደራዊ ተሽከርካሪዎች እንቅስቃሴ መኖሩን ጠቁሟል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ያለሌለ ኃይሉን ሰብስቦ ሲያስጠጋ ሻዕቢያ ከጀርባ በታንክ የታጀበ ጦር ከባድመ እስከ አዲግራት እያስገባ ነው ተብሏል። በተመሳሳይ በኢትዮጵያ መንግስት በኩል ከፍተኛ ወታደራዊ ኃይል እንቅስቃሴ ወደ ትግራይ ክልል አዋሳኝ አካባቢዎች እየገባ መሆኑን ተቋሙ ጠቁሟል። ከፋኖ አማጺዎች ጋር ውጊያ ላይ የነበረው መከላከያ ሰራዊት ከሰሞኑ ከአንዳንድ የአማራ ክልል አካባቢዎች ለቆ ወደ ትግራይ አዋሳኝ ቦታዎችና ወደ ኤርትራ ድንበር እየተጠጋ መሆኑ ይሰማል። በአንድ ጎራ በተሰለፈቱት ሻዕቢያና ህወሓት በኩሉ የጦርነት ዝግጅቱ እየተደረገ ያለው በኢትዮጵያ ግዛት ውስጥ መሆኑን ሪፖርቱ አመለክቷል። ከህወሓት ጋር የተቀናጀው ሻዕቢያ አይቀሬ ነው ለተባለለት ጦርነት እየተዘጋጀ የሚገኘው በኢትዮጵያ ድንበር ውስጥ መሆኑን ተቋሙ በካርታ አስደግፎ ያወጣው ሪፖርት ያመለክታል። በአማራ ክልል ግጭቱ ከተጀመረ ጊዜ አንስቶ የጤና ባለሙያዎች ላይ ያነጣጠሩ እስር፣ ድብደባና ግድያን የሚያካትቱ አስደንጋጭ ሪፖርቶች እየወጡ ይገኛሉ ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ገለጹ። ዋና ዳይሬክተሩ በማህበራዊ ገጻቸው ባሰፈሩት መረጃ ጥር 27 ቀን 2018 ዓመተ ምህረት ዶክተር ጸጋሁን ስሜ በባህር ዳር ከተማ በጸጥታ ኃይሎች ተወስደው በኋላ ላይ ህይወታቸው አልፎ መገኘቱን ጠቅሰዋል። ዋና ዳይሬክተሩ በክልሉ ባለው ውጊያ ምክንያት ሆስፒታሎች ጉዳት ደርሶባቸዋል፣ ረዳት ሰራተኞችም ህይወታቸውን አጥፍተዋል ሲሉ ጠቁመዋል። የኢንተርኔት አገልግሎት መቆራረጥ መረጃ ለማግኘት እንቅፋት በሆነበት በዚህ ወቅት እነዚህ ድርጊቶች በአስቸኳይ በገለልተኛ አካል ሊመረመሩ ይገባል ሲሉ አሳስበዋል። የጤና ተቋማትና የጤና ባለሙያዎች የጥቃት ኢላማ አይደሉም ሲሉም አጽንኦት ሰጥተዋል። ቀደም ሲል የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ በአማራ ክልል የእርዳታ ድርጅት ሰራተኛ መገደሏን ማስታወቁ ይታወሳል። ድርጊቱን በማውገዝ የረድኤት ድርጅቶች ሰራተኞች ከለላ እንዲደረግላቸው ጠይቆ ነበር። በአማራ ክልል ሰሜን ወሎ ዞን አንጎት ወረዳ በመንግስት ኃይሎችና በአካባቢው በሚንቀሳቀሱ ታጣቂዎች መካከል ተከስቶ በነበረው ግጭት በተካሄደ የትኩስ ልውውጥ በከፍተኛ ሁኔታ ቆስላ የነበረች የረድኤት ድርጅት ሰራተኛ ማህሌት ስጦታው አበራ መሞቷን አስታውቋል። ድርጊቱንም አውግዟል።
በሌላ ዜና በስደት ላይ የሚገኙት የኢራኑ ልዑል ረዛ ፓህላዊ በሀገሪቱ ውስጥ እየተካሄደ ያለው ግድያና አስከፊ ጭቆና እንዲቆም አስቸኳይ ጣልቃ ገብነት እንደሚያስፈልግ እሁድ ዕለት ገለጹ። ልዑሉ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ገዢ አካል ወሬ ብቻ እያወራ ነው የሚለውን የፕሬዚዳንት ዶናልድ ትራምፕን ንግግር በመጥቀስ እነሱ እያወሩ ብቻ ሳይሆን አሁንም ድረስ ንጹሃንን እየገደሉ ነው ሲሉ የሁኔታውን አሳሳቢነት አስረድተዋል። በኢራን ውስጥ ሰዎች በየቀኑ ለእስርና ለስቃይ እየተዳረጉ መሆኑን የጠቆሙት ልዑሉ ይህ ድርጊት ፈጽሞ ባለመቆሙ ምክንያት የዓለም አቀፉ ማህበረሰብ ጣልቃ ገብነት አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። በሀገር ውስጥም ሆነ በውጭ ያሉ ኢራናውያን የመጀመሪያ ጥያቄያቸው እርዳታ ነው ያሉት ፓህላዊ የሚጠይቁት ጣልቃ ገብነት የሰዎችን ሕይወት ለመታደግ የሚደረግ ሰብአዊ እርዳታ መሆኑን አስገንዝበዋል። ልዑል ረዛ ፓህላዊ ንግግራቸውን ሲያጠቃልሉ ፕሬዚዳንት ዶናልድ ትራምፕ ይህ ጣልቃ ገብነት ምን ያህል አስቸኳይ እንደሆነና የሰዎችን ሕይወት ለማዳን እንደሚረዳ ይገነዘባሉ የሚል ተስፋ እንዳላቸው ገልጸዋል። ይህ እርምጃ የዜጎችን ሕይወት ከመታደግ ባለፈ በኢራን ሕዝብ ዘንድ ተቀባይነት የሌለውን የየመኑ አገዛዝ ለአንዴና ለመጨረሻ ጊዜ ለማክተም ትልቅ እገዛ እንደሚያደርግም አክለዋል። ፕሬዚዳንት ሺጂንፒንግ እንዳስታወቁት ቻይና ከግንቦት 1 ቀን 2026 ጀምሮ ከ53 የአፍሪካ ሀገራት በሚገቡ ምርቶች ላይ የምትጥለውን የታሪፍ ቀረጥ ታነሳለች። እስዋቲኒ ከታይዋን ጋር ዲፕሎማሲያዊ ግንኙነት ስላላት ከዚህ ውሳኔ ውጭ ሆናለች። ይህ ለቻይና አፍሪካ የንግድ ልውውጥ ሌላው እንቅፋት የቀነሰበት አጋጣሚ ሲሆን ቻይና ሉዓላዊነቷን ከምትሞግታት ታይዋን ጋር ዲፕሎማሲያዊ ግንኙነት ስላላት እስዋቲኒ በዝርዝር ውስጥ ያልተካተተች ብቸኛ ሀገር ናት። ከግንቦት 1 ጀምሮ ቻይና ከ53 የአፍሪካ ሀገራት በሚገቡ ምርቶች ላይ ምንም አይነት ታሪፍ አትጥልም። ይህንንም የቻይናው መሪ ሺ ጂንፒንግ ማስታወቃቸውን የቻይና መንግስታዊ መገናኛ ብዙሃን ዘግበዋል። ይህ በቤጂንግና በሀገሪቱ መካከል ያለውን የንግድ ልውውጥ ይበልጥ ለማሳደግ የሚወሰድ ትልቅ እርምጃ ነው። የቻይና አፍሪካ የንግድ ልውውጥ በ2025 መጀመሪያ ላይ $222 ቢሊዮን የደረሰ ሲሆን ታሪፎቹ ሲነሱ መጠኑ ይበልጥ ሊጨምር ይችላል ተብሎ ይገመታል። ቤጂንግ ቀደም ሲል ለ33 የአፍሪካ ሀገራት የዜሮ ታሪፍ ፖሊሲ ነበራት። አሁን ግን ይህንን ፖሊሲ ከእስዋቲኒ በስተቀር ለመላ ሀገሩ አስፋፍታለች። አዲሱ የንግድ ፖሊሲ የመጣው አሜሪካ በብዙዎቹ ላይ ከፍተኛ ታሪፍ በመጣሏ ምክንያት የአፍሪካ ሀገራት ከዋሽንግተን ፊታቸውን እያዞሩ ባሉበት ወቅት ነው ሲል አፍሪካ ኒውስ እንግሊሽ ዘግበዋል።